በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች በልዑል እግዚአብሔር ስም እንደምሰነበታችሁ፣ እንደምን አመሻችሁ። ያለ ደዌ ያለ ሕማም እግዚአብሔር በቸርነት ጠብቆ አጽንቶ ለዚህች ዕለት ለዚህች ሰዓት ስላደረሰን ስሙ የተመሰገነ ይሁን። ሁላችን እንደምናውቀው የምንገኘው በሰሙነ ሕማማት ነው። ዛሬ ዕለቱ ዕለተ ረቡዕ ነው። በዕለተ ረቡዕ በተለይ የሚታሰቡ በሰሙነ ሕማማት ተግባራት አሉ። ግብረ ሕማማታችንንም ስናነብ ምንም እንኳን ገጸ ንባቡ ብዙ ቢሆንና ምስጢረ ብዙ ታሪክ ብናገኝም ግን በአንድ ሐሳብ ላይ ደግሞ በይበልጥ ሲያጠነጥን እናያለን። ይኸውም ምንድነው ያልን እንደሆነ በዚህ ቀን አንደኛ አይሁድ ጌታችንና አምላካችን መድኃኒታችንን ኢየሱስ ክርስቶስን ለመስቀልና ለመግደል መክረው ቁርጥ ሐሳብ ላይ የደረሱበት ቀን እንደመሆኑ መጠን ያንን ነው የሚያስታውሰን። ከዚህ ደግሞ ለኛ የሚተላለፍልን መልእክት አለ ማለት ነው እና አይሁድ ጌታችንን ለመስቀል ለመግደል በአንድ ቀን አስበው በአንድ ቀን አልወሰኑ። ብዙ ነገሮችን ከግምት ውስጥ እያስገቡ ስለሚያስቡ ቢያስቡትም ተብላልቶ ሲመክሩበት ሲያነሱ ሲጥሉ በሐሳብ ሳይስማሙም ሲቀሩ በተለያየ ምክንያት እነሱ ዘግይተዋል። በእግዚአብሔር ጥበብ አንጻር ስናየው ደግሞ እግዚአብሔር ስራውን የሚሰራበት የራሱ ጊዜ ስላለው እሱ የወሰነው ቀን ሳይደርስ እነሱ ብቻ ስላሰቡና ስለተመካከሩ በሐሳብም ስለተስማሙ ይዘው ሊሰቅሉት አይችሉም። ከዚህ የተነሳ ለምሳሌ በዮሐንስ ወንጌል ምዕራፍ 7 ላይ ስናይ ኢየሱስ ክርስቶስን ይዘው እንዲያመጡ ሎሌዎችን ፈሪሳውያን ልከው ነበር፣ ያዙና አምጡት ብለው እና በዚህ ታሪክ ውስጥ አንደኛ የተላኩት ሰዎች ሂደው ሲያስተምር ሰሙት። በትምህርቱ ተገርመውና ተመስጠው ይዛችሁት ነው ቢባሉ ሳይዙት ተደንቀው ልቡናቸው ተማርኮ ተመልሰዋል። ይዘውት ይመጣሉ ብለው ሲጠብቁ የነበሩ ፈሪሳውያንም ለምን ይዛችሁት አልመጣችሁም ብለው ጠይቀዋቸዋል። ከሆነ ጀምሮ እንዲህ ያለ መምህር አይተንም አናውቅም ብለው በትምህርቱ መደነቃቸውን ተናግረዋል ማለት ነው እና ይሄ ምን ያሳየናል? ጊዜው ስላልደረሰ በሐሳብም ምን መሆን አልቻሉም። እነሱ ተስማምተው ወስነው ሊይዙት አልቻሉም እና እንደውም ሊይዙት ይፈልጉ ነበር ይላል። ያው ወንጌል ራሱ የዮሐንስ ወንጌል ምዕራፍ 7 ላይ አይሁድ ሊይዙት ይፈልጉ ነበር። ጊዜው ስላልደረሰ ጊዜው የነሱ ሳይሆን እሱ ነው የሚወስነው። ጊዜው ስላልደረሰ ማንም እጁን አልጫነበትም ይላል። አሁን አይሁድ እንግዲህ ብዙ አውጥተዋል ማለት ነው፣ አውርደዋል፣ መክረዋል። አንደኛ እነሱ ሊስማሙ አልቻሉም፣ በሐሳብም ተለያይተዋል። በዚሁ በዮሐንስ ወንጌል ምዕራፍ 7 ላይ ደጋግሜ የምጠቅሰው ማነሳቸው ነጥቦች ሁሉ በዚሁ ምዕራፍ ላይ ያሉ ስለሆነ ነው። ይዘውት እንዲያመጡት ከላኳቸው በኋላ የተላኩትም ሳይዙት በመጡ ጊዜ እናንተ ደግሞ በትምህርቱ አመናችሁ፣ የኛ ተማሪ ደቀ መዛሙርት ሆናችሁ አገልጋዮች ሆናችሁ እንዴት በሱ ሐሳብና ትምህርት ልትማረኩ ቻላችሁ? እንዴት? ሌላው ሰው ቢሆን ይሄ ተራው ሕዝብ አላዋቂው ሕዝብ ንቀታቸውንም ያሳያል።
ምንም አያስደንቅም። የኛ ተማሪ ስትሆኑ ግን እንዴት በሱ ቃል ልትማረኩ ቻላችሁ? ወይስ ከኛ ከሊቃውንቱ በኩል በርሱ ያመነ አንድ ሰው እንኳን አይታችኋል ብለው የላኳቸውን ሰዎች ጠየቋቸው። እነሱ የሚጠቅሱት ምስክር ስለሌላቸው የተላኩት ምንም አላሉም። ግን ከዚያ አስቀድሞ ወደ ኢየሱስ ክርስቶስ በሌሊት ሄዶ የተማረ ቁጥሩ ከሊቃውንቱ ካለቆቹ መካከል የሆነ ኒቆዲሞስ የሚባል ሰው ነበር። ያ ኒቆዲሞስ ሄዶ ተምሯል፣ አምኗል። ስለማያቅ ተማረከ ሊባል የሚችል ሰው አይደለም፣ አዋቂ ነው። ከሊቃውንቱ በሱ ያመነ ማን አለ ብለው ሲጠይቁ እኔ አለው እንደማለት በአጭር አነጋገር ምን አለ? ጥያቄ አንስቶ ተሟገታቸው፣ ተከራከራቸው። ለምን ላካችሁ እናንተ ይዘውት እንዲመጡ አለ። እሱ በመላካቸው አልተስማማም ማለት ነው። ለምን ላካችሁ? ሕጋችን አንድን ሰው ከራሱ ሳንሰማ እንድንይዘው እንድንፈርድበት ይፈቅዳል ብሎ በሕግ ተከራከራቸው። ለሱ ለመመለስና በቀላሉ የሚሸነፍ ሰው ስላልሆነ ማለት ነው። እርሱን መከራከር ስላልቻሉ የዘር ጉዳይ፣ የአካባቢ ጉዳይ አንስተው እንደ ዘመናችን ፖለቲካ ማለት ነው። አንተ ከገሊላ ነህ፣ ነቢይ ከገሊላ እንደማይነሳ መሲህ ከገሊላ እንደማይነሳ ነቢይ አልተናገረም? መጽሐፍትን ገና አታውቅም ብለው አዋቂውን ተከራክረው ማሸነፍ ቢያቅታቸው እንዳላዋቂ ተናግረውት በል ብለው ወደየቤታቸው ተበታተኑ። ጉዳያቸውም እንዳይሰማባቸው። ነጥባችን ምንድነው? ሊይዙት ፈልገው ሎሌ ልከው አልያዙትም፣ አልቻሉም። ሊይዙት ይፈልጉ ነበር ይላል ዮሐንስ ወንጌል ምዕራፍ 10 ደግሞ በመካከላቸው አልፎ ይሄደ ይላል። ሊይዙት እየፈለጉ ተሰወራቸው። ሊይዙት እየፈለጉ በመካከላቸው አልፎ ይሄደ። ካልፈቀደ ማንም ሊይዘው አይችልም። በፈቃዱ ነው እንጂ የሰው ሐሳብ ደግሞ እግዚአብሔር ሳይፈቅድ የማይፈጸም እንደሆነ ያሳየናል። እግዚአብሔር ሲፈቅድ ነው የሰው ሐሳብ ሊፈጸም የሚችለው። ተመልከቱ፣ እግዚአብሔር ኃጢአትንም ቢሆን እኮ ማስቆም ይችላል። ነገር ግን ደግሞ ይመክረናል፣ ይገስጸናል። ነፃ ፈቃድ ስላለን ግን እምቢ ስንል እንድንተው ኃጢአትን መንገድ ካሳየን እድል ከሰጠን በኋላ ስንሞግተው ግን ይተወናል። በሌላ አነጋገር አይከለክለንም ማለት ነው። ለኃጢአታችን ኃላፊነት እንድንወስድ ተጠያቂዎች እንድንሆን አድርጎ ይተወናል፣ ኋላ እንጠየቃለን ማለት ነው። እና የሰው ሐሳብ ያለ እግዚአብሔር ፈቃድ አይፈጸምም የሚለውን እንድንገነዘብ ነው። እና አይሁድ ብዙ ጊዜ ምን አድርገዋል? መክረዋል፣ ሲመክሩ ቆይተዋል። እና በብዙ ምክንያት ሊይዙት ሳይችሉ እነሱም ሳይስማሙ ተመልከቱ ቀረ። እግዚአብሔር አልፈቀደላቸውም፣ ጊዜው አልደረሰም ማለት ነው። ታዲያ የያዙት ምን ሲሆን ነው ማለት ነው? እግዚአብሔር ሲፈቅድ ነው። እንኳንና የያዙት ሐሳባቸውም ተሰብስቦ በአንድ ሐሳብ መስማማት የቻሉት ጊዜው ሲደርስ ነው። ተመልከቱ፣ እግዚአብሔር እኮ የሰው ምክሩንም ይበትናል፣ ሐሳቡንም እንዳይረጋ ማድረግ እኮ ይችላል። ተመልከቱ፣ ሐሳብም እንዲሰበሰብ እና ፎከስ እንዲኖረው ሰው ከተፈለገ፣ ሐሳቡ እንዲሰበሰብ ከተፈለገ እንኳን የብዙ ሰው ሐሳብ የአንድ ሰው ሐሳብ እንኳን ተጨባጭ እንዲሆን የእግዚአብሔር ፈቃድ ያስፈልጋል ማለት ነው። እና ነቢየ እግዚአብሔር ዳዊት ከቤተ መንግስት በገዛ ልጁ በተሰደደ ጊዜ ልጁ ከሹማምንቱ ጋር ሆኖ ሲመክር፣ ቅዱስ ዳዊት ግን ሊገሉት እየተማከሩ እንደሆነ ስለሰማ ሐሳባቸው እንዳይጸናላቸው፣ ሐሳባቸው እንዲበታተንባቸው ወደ እግዚአብሔር ይጸልይ ነበር። ሐሳባቸው ተበታተነ አልተበታተነም? ተበታተነ። ዳዊትን በአንድ ሐሳብ ተስማምተው ለመግደል አልቻሉም። ተመልከቱ፣ እግዚአብሔር በዳዊት ላይ የሚመክሩትን እንኳን የዳዊትን ጸሎት ሰምቶ የሹማምንቱን ሐሳብ ምን አርጓል ማለት ነው? በትኗል። ስለዚህ አይሁድም ሊቃነ ካህናትም
የሮም ሹማምንትም ቢሆኑ እነሱም ቢመክሩ እግዚአብሔር የፈቀደው ሰዓት ስለደረሰ ነው እንጂ ሊይዙት አይችሉም ነበር። ስለዚህ ይሄ ምክክራቸው ውል ያገኘው ወደ አንድነት የመጣውና በአንድ ሐሳብ ቁርጥ ሐሳብ ላይ ውሳኔ ላይ የደረሱት መቼ ነው? በዕለተ ረቡዕ ነው ማለት ነው። እንያዘው በቃ እንግደለው። ተመልከቱና ህዝብ ከሚታወክ እኛም ከምንሸበር አንድ ሰው ቢሞት ይሻላል ብለው ድምዳሜ ላይ ደረሱ። ደግሞ ስትራቴጂም አወጡ፣ ስልት ነደፉ ማለት ነው። ቀላል አይደለም። ብዙ ህዝብ ያምንበት ይከተለው ስለነበረ ዝም ብሎ ይህንን መፈጸም ስለማይችሉ ህዝብን እንዴት እንቀሰቅሳለን፣ ከኛ ጋር እንዲተባበርና በመገደሉ እንዲስማማ ማድረግ የምንችለው እንዴት ነው ብለው ቄሳርን ማሳመን የምንችለው በምን መንገድ ነው ብለው የሐሰት ምስክሮችን አዘጋጅተው ሁከት እንዳይነሳ በገበያ ቀን ህዝብ በበዓል ቀን አይሁን ብለው አሳቻ ሰዓት መርጠው ሌሊት ይሁን ማታ ይሁን ምሽት ላይ ይሁን ብለው የሚይዙበት ይሄ ሁሉ ስልት ነው አይደለም? ዛሬ ይደረጋል አይደረግም? እንዲህ ያለ ነገር ይደረጋል። ተመልከቱ። አስጠግቶ በዓልን ወይም ዕለተ ሰንበትን አይደለም ባሳቻ ሰዓት በኩለ ሌሊት እኮ በር ይደበደባል። እና በጣም ብዙ ነገር አለ። መጽሐፍ ቅዱስ የማይነግረን ነገር የለም ማለት ነው። የሚሆነውን ነገር ብናስተውለው በመጽሐፍ ቅዱስ ውስጥ የማናየው ነገር የለም። ለክፋት ሲሆን መንፈሳዊውም ስጋዊውም ዓለማዊም ፖለቲካውም ቤተክርስቲያኑም ይደባለቃል። ስማማ የቤተ ክህነቱም ሰዎች ሊቃነ ካህናቱም ማለት ነው የዘመኑን ነው መነግራችሁ እና የቤተ መንግስቱም ሰዎች ምን አይነት ስምምነት እንዳደረጉ በጌታችን ዘመን የሆነ ነው። ተመልከቱ፣ የሆነ ነው እና በጣም አስደናቂ ነው። እንዲህ ተስማምተው ተመካክረው በአንድ ሐሳብ ጸኑና በአንድነት ተካክለው በእርሱ ላይ ምክር እንደመከሩ በመዝሙረ ዳዊት መዝሙር 82 ላይ ተጽፎ እናገኛለን። እና ተካክለው በአንድነት መከሩ ይላል። የዳዊት መዝሙር 2ም ላይ ተመሳሳይ የሆነ ሐሳብ እናገኛለን። እና ለምን ታንገለጉ አሕዛብ ለምን ተሰበሰቡ ይላል። ተመልከቱ። ለምን ወሕዝብኒ ነበቡ ከንቶ ሕዝብስ ከንቱ ነገርን ለምን ይናገራሉ ይላል። ስለ ሕዝብም ስለ አሕዛብም በሁለቱም ወገን አይደል ምክር መክረው ጌታችንን ለሞት ያበቁት። ስለዚህ ሁለቱንም ወገን እና አሕዛብ የሚለው ተመልከቱ በቁጥራቸው በብዛታቸው እና ደግሞ በሃይማኖታቸውም ልውጥ ናቸውና እና ስለዚህ ለምን ታንገለጉ አሕዛብ ለምን ተሰበሰቡ ይላል። እና እነዛ ትንቢቱን ምሳሌውን ስለማያውቁ ሊሆን ይችላል። ይሁን ወሕዝብኒ ነበቡ ከንቶ ሕዝብስ ለምን ከንቱ ነገርን ይናገራሉ? ሕዝብ እስራኤል ናቸው አይደል? ይሰቀል አላሉ? እነዚህም ከነዚያ ከአሕዛብ ጋር ተስማምተው እንዴት ይሰቀል ለማለት በቁ ደረሱ ይለናል። እና ወመላእክትኒ ተጋብኡ ምስሌሆሙ ህቡረ ህዝቡ ብቻ አይደለም ተራው ህዝብ ብቻም ሳይሆን ወመላእክትኒ ማለት አለቆችም ማለት ነው። አለቆችም ማለት ሹማምንት በመንፈሳዊ ረድፍ ያሉ ሹማምንት እነ ሊቃነ ካህናት ሐና ቀያፋ ተስማምተዋል። ተመልከቱ እነ ሄሮድስ እነ ጲላጦስ በሌላ ወገን ደግሞ አሉ። እነዚህ ሹማምንት አይደሉ? እነዚህ ሁሉ መከሩ ማለት ወመላእክትኒ ተጋብኡ ምስሌሆሙ ህቡረ። ለምንድን ነው እንዲህ ተመካከሩት የተሰበሰቡት? ለምንድን ነው? ላይለ እግዚአብሔር ወላይለ መሲሁ በእግዚአብሔርና በመሲሁ ላይ ተመልከቱ። እና እንዲህ አድርገው መከሩ ተሰባሰቡ ይለናል። ይሄ የሚታሰብበት ቀን ነው ማለት እና ሁሉ ጊዜ እንደምንመለከተው ቤተክርስቲያናችን ከሰሙነ ሕማማትም ባለፈ የጌታችን የመድኃኒታችን የኢየሱስ ክርስቶስን የሕማማቱን ነገር በየቀኑ በየጊዜያቱ በየሰዓታቱ ባለማቋረጥ ተመልከቱ። እንደገና ደግሞ በወር በዓመት
በየሳምንትም ውስጥ በረቡዕ በዓርብ መታሰቢያ ረቡዕ ዓርብ አስቀምጣ እና ሕማማቱን እንድንዘከር ታደርገናለች። ያለማቋረጥ ሕማማቱን እንድናስብ ታደርጋለች። ይሄንን አድርጋ እኛን ሕማማቱን እንድናስብ ከምታደርግበት መንገድ የቤተ ክርስቲያን ሥርዓት መካከል አንዱ የረቡዕ የዓርብ ጾም ነው። እናውቃለን ምክንያቱን ረቡዕና ዓርብ ለምን እንደተካክለው እንደሚጾሙ እንድናቅ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን በመስቀል የሰቀሉት መቼ ነው? በዕለተ ዓርብ ነው። ረቡዕ ደግሞ በአንድ ሐሳብ መክረው እንግደለው ብለው ውሳኔ ላይ የደረሱበት ቀን ነው። ምንድነው የሚያሳየን ምዕመናን? አንድ ሐሳብ ታስቦ ቁርጥ ውሳኔ ላይ ሲደርስ ከተደረገ እኩል ይቆጠራል ማለት ነው። አንደኛ ለመፈጸም የሚያበቃው የተወሰነ ሐሳብ ነው አይደል? አንዱ እሱ ነው። ሁለተኛ ደግሞ እንደው እግዚአብሔር ፈቃዱ ሳይሆን ቀርቶ አንድ ሐሳብ ባይፈጸምም ቅሉ ግን እስከ መጨረሻው በሙሉ ልብ ታስቦ ከተወሰነበት ከተደረገ እኩል ይቆጠራል። የሐልዮ ኃጢአት ከገቢር እኩል የሚያስቆጥርበትን ሁኔታ እንድንረዳ ነው። ስለዚህ ዕለተ ረቡዕ ከዕለተ ዓርብ ጋር እኩል ነው ማለት አያችሁ እንዴት እንደሆነ። እነሱ መክረው በዕለተ ረቡዕ ምን አደረጉ? ወሰኑ። ተመልከቱ፣ ሐስቦ መወሰን ከማድረግ እኩል ነው። አንድን ነገር ለማድረግ ዝግጅትን መጨረስም መፈጸምም ራሱ ከምን እኩል ነው? አዎ በማርቆስ ወንጌል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው በ3 ሰዓት ነው ይለናል። የተሰቀለው ስንት ሰዓት ነው? በመስቀል የዋለው በእኩለ ቀን በ6 ሰዓት፣ በዚህ ሀገር 12 ሰዓት እና በእኩለ ቀን ነው ጌታችን የተሰቀለው ቀትር ሲሆን ማለት ነው። ነገር ግን ደግሞ የጌታችን ስቅለቱን የማርቆስ ወንጌል ወደ 3 ሰዓት ወደ ረፋዱ ማለት ነው ስቦ የሚነግረን ለምንድን ነው? ጌታችንን ለመስቀል ሙሉ ዝግጅት አድርገው ጨርሰዋል። አያችሁ ልብ በሉ። ዕለተ ረቡዕን እንደ ዓርብ የታሰበበት ምክንያት አስበው መክረው በአንድ ሐሳብ ተስማምተው ስለወሰኑ አለ አይደለም? የታሰበ ከማድረግ እኩል ነውና ሲወሰን። ሁለተኛስ ተዘጋጅቶም አንድ ነገር በተጠንቀቅ መፈጸም ከማድረግ እኩል ነው። ተመልከቱ። ስለዚህ ይሄን እንድናስብና እኛም ብንሆን ይሄ የሐልዮ ኃጢአት ነው ብለን እንዳናቃልል ማለት ነው። ኃጢአትን ይወሰድብናል፣ ይቆጠርብናል። አቃሎ ማየት አይገባም። ህሊናን ከክፉ ሐሳብ ከኃጢአት ሐሳብ ምን ማድረግ ያስፈልጋል? መጠበቅ ያስፈልጋል። የዛሬ ዋና መልእክት ነው። አይሁድ እንዲህ አድርገው ምን አደረጉ? መከሩ። ተመልከቱ እና የምክራቸውን ሁኔታ ይይዝና እንግዲህ ዛሬ በግብረ ሕማማት የተግሳጽም ክፍል አለው እና ዋናው መልእክቱ ምንድነው? የጠቢቡ ሰሎሞን መጽሐፈ ምሳሌም ተተርጉሟል በግብረ ሕማማት። መልእክቱ ምንድነው ያላችሁ እንደሆነ እኒህ ተባብረው ተመካክረው በአንድ ሐሳብ ወስነው ኢየሱስ ክርስቶስን ሰቀሉ እና ለኃጢአት ሥራ ደም ለማፍሰስ፣ ሰው ለመግደል፣ ለመስረቅ፣ ሌላውን ለማዋረድ፣ ለመጣል፣ በራስ ጥቅም ለማግኘት በክፉ ሥራ ከማንም ሰው ጋር አትተባበሩ። ለክርስቲያኖች መልእክቱ ምንድነው? እነዚህ ተመካክረው ምን አደረጉ? ተመልከቱ። ከውስጥም ከሐሳባቸው ጋር የተስማማ አለ። ይሁዳም እኮ ሄዶ ተስማምቷል። አያችሁ፣ ከውስጥ ሰው ይዘዋል ማለት ነው። እርስ በርሳቸው ወደ አንድ ሐሳብ መጥተዋል ተነጋግረው። በወቅቱ ገዢዎች ከሆኑት ጋራ ደግሞ ምክክር አድርገው ለማሳመን ጥረት አድርገዋል። ህዝቡንም ምን አድርገዋል? ቀስቅሰዋል። ለመነጠል የሞከሩ ግን የተቸገሩትን ደግሞ ሰዎች እናያለን አይደል? አዎ ሲቸገር ጲላጦስ እንኳን በስልጣን ተቀምጦ በማመስገን በማወደስ ሊያግባቡት እንደገና በማስፈራራትም ጭምር ደግሞ አንተ የቄሳር ወዳጅ አይደለህማ ይህን ካላደረክ ብለው
በክፉ ስራቸው ላይ ሳይወድ በግድ እንኳን ጥቅሜን አጣለው ከሹመቴ ከክብሬ ዋረዳለው ብሎ ማለት ነው ሳይወድ በግድ እንዲስማማ ለማድረግ እንዴት አርገው እንዳካተቱት እናያለን ማለት ነው። ስለዚህ ሰው ራሱ ወዶ ፈቅዶ በኃጢአት የሚስማማ አለ አይደለም? አፍሮ የሚስማማ አለ በኃጢአት ስራ አፍሮ ተመልከቱ። ፈርቶ የሚስማማ አለ፣ ተገዶ የሚስማማ አለ። ሰው ከክፉ ሰው ጋራ ክፉ ለማድረግ የሚስማማበት ምክንያት የተለያየ ሊሆን ይችላል። ሁሉንም አይነት በዚሁ ታሪክ ውስጥ እናያለን። ስለዚህ ኃጢአትን ላለመስራት እግዚአብሔርን ላለማሳዘን ከከባድ ስህተት ላይ ላለመውደቅ ምን ማድረግ ያስፈልጋል? ከክፎች ጋር አለመተባበር በኃጢአት አትተባበር ልጄ ወዳጄ ይላል መጽሐፍ። ኃጢአተኞች ደምና ፍስስ ቢሉ እምቢ በል ይላል። ተመልከቱ። በምንም ምክንያት ቢሆን አንዳንድ ጊዜ እኮ መቼም ሰው ካልተባበረ የማይሰራ ኃጢአት አለ። ለምሳሌ ጦርነት ሰው ሳይስማማ ጦርነት ለማድረግ ማለት ነው። ሳይስማማ ጦርነት ይኖራል? ማንም ሰው ካልተስማማው ሰው ሄዶ ቢጣላ እንኳን ጦርነት አንለውም አይደል? ቢገዳደልም ጦርነት ይባላል? አይባልም። ሰው ሊጣላ ይችላል፣ ሊጎዳዳ ይችላል፣ ሊገዳደል ይችላል። ይሄን ግን ጦርነት አንለውም አይደለም? ጠብ ነው፣ የግለሰብ ጠብ። ጦርነት በትብብር ነው የሚሰራው ማለት ነው። ሐሜት ያለ ትብብር ይሰራል? አያችሁ፣ ትብብር ባይኖር የሚወገድ ኃጢአት አለ ማለት ነው ባጭሩ። ስለዚህ ሌላም ብዙ ነገር በጣም ብዙ ኃጢአቶችን መጥቀስ ይቻላል ያለ ትብብር ሊሰሩም ሊፈጸሙም የማይችሉ ኃጢአቶች በርካታ ናቸው። ስለዚህ ኃጢአትን መቀነስ እና ማስቀረት የሚቻልበት እድል አለ ማለት ነው ባለመተባበር። ከኃጢአተኞች ጋር አትተባበር መጽሐፍ። ለበጎ ነገር ግን መተባበር ያስፈልጋል። ለመልካም ነገር ደግሞ ካልተባበርን ሊሰሩ የማይችሉ ደግሞ የጽድቅ ስራዎች አሉ ያለ ትብብር አይደለም? ሰው ካልተጋገዘ አንድ ሰው ብቻውን የማይሰራቸው ስራዎች አሉ፣ የጽድቅ ስራዎች ትብብር የሚጠይቁ ማለት ነው። ስለዚህ የጽድቁን ስራ ምን ማድረግ ያስፈልጋል? መተባበር ያስፈልጋል። በጣም በደስታ መተባበር፣ ከበጎ ነገር ጋር ተባበሩ ስለሚል መጽሐፍ ቅዱስ። ክፉን ስራ ደግሞ አለመተባበር ያስፈልጋል። ስለዚህ እንግዲህ ዛሬ ዋና ነጥባችን ምን ሆነ ማለት ነው? አንደኛ በሐሳብ ውሳኔ ላይ መድረስ ከማድረግ እኩል ሊታሰብ የሚችል እንደሆነ ከግምት ውስጥ እንድናስገባ። ሁለተኛ ከኃጢአት ጋራ ስለ ኃጢአት ከሌላ ሰው ጋራ ምንም ትብብር እንዳናደርግ ቁርጠኛ መሆን እንዳለብን እና ብዙዎች መክረው በአንድነት ሆነው ኢየሱስ ክርስቶስን ለመከራ ለሕማም እና ለሞት እንዳበቁት የሚያስገነዝበን። ይሄ ሁሉ ሲሆን ግን አምላካችን ኢየሱስ ክርስቶስ እሱ ባይፈቅድ ኖሮ ምንም መከራ ሊያገኘው እንደማይችል በፈቃዱ ወዶ መከራን ስለኛ እንደተቀበለልን መልእክት ነው ማለት ነው። እና በዛሬ ዕለት ደግሞ ባለሽቷ ማርያምም ታሪኳ ይነሳል። መጽሐፍ ቅዱስ ወንጌላውያን በሙሉ እንዲጠቅሷት ወንጌል በተሰበከበት በተነገረበት ሁሉ ስራዋ ይነገርላታል ስላለ አራቱም ወንጌላውያን የባለሽቷ ማርያምን ታሪክ ችላ አላሉ፣ መዝግበውታል ማለት ነው። ስለዚህ እሷንም ማሰብ የሚገባና ለንስሐ አብነት ልናደርጋት የምትገባ እጅግ በጣም የተወደደች ሴት ስለሆነች ታሪኳ ተመዝግቦልናል። አሁን አላረዝምባችሁም ያንን በመጨመር ነገር ግን ሌላውና ትልቁ ነገር አይሁድ ይህን ያህል መክረው ኢየሱስ ክርስቶስን ሲሰቅሉት መጽሐፍት እንደሚነግሩን
ሲሞት የሚገላገሉ መስሏቸው ነበር። የኢየሱስ ክርስቶስ ሞት ስጋታቸውን በሙሉ እንደሚያስወግደው በቃ ከሞተ ሌላ ሰው ሲሞት አበቃ አይደለም? አዎ ሁሉ ነገር ያበቃል ይባላል። ልክ እንደዚያ አስበው ነው ኢየሱስ ክርስቶስን ከዛ በኋላ ጣጣ የለብንም፣ አንረበሽም፣ አንታወክም፣ ምንም ነገር ያልገባቸው ነገር አለ፣ ያላወቁት ነገር አለ ማለት እና በዚያ መልኩ ለዚያ ነው ወህዝብኒ ነበቡ ከንቶ ህዝብም ከንቱ ነገርን ይናገራሉ። እንስቀለው የሚለው እኮ ነው ከንቱ ንግግር የተባለው። በእውነት የጌታችን ስቅለት ከንቱ ይመስላችኋል? አይደለም። እነሱ ከንቱ እንደሚሆን አስበው ነው አያችሁ የሰቀሉት። ግን የጌታችን ሞት መድኃኒት ነው። የሞት መድኃኒት ነው የጌታችን ሞት። መከራው መድኃኒት ነው፣ እኛ የዳንበት ነው። ከንቱ ሞት አይደለም። ሞትን ድል አድርጎ ተነስቷል። ተመልከቱ። ነገር ግን በእነሱ ቤት ግን ከንቱ ሆኖ ይቀራል ብለው አስበው ነበር። ያ አልሆነም፣ አልተሳካምና እንግዲህ መታሰቢያውን ዝክሩን ሁሉ ያጠፉ ነው የመሰላቸው ሲገድሉት። ያ እንዳልሆነ ግን በትንሣኤ ተረጋገጠና ለምን አመጣሁ ያላችሁ እንደሆነ ዘመናችንን በደንብ አስተውሎት መመልከት ያስፈልጋል። እና አሁንም ቢሆን ከየትምህርት ቤት ሊሆን ይችላል፣ በማናቸውም ሁኔታ በየትኛውም ተቋም ሊሆን ይችላል፣ ካነጋገር በቋንቋ ውስጥ ራሱ እግዚአብሔር አምላክ የሚለው ስም አልተወደደም። ከዚህ የተነሳ ከተጠራ በጥላቻ በፌዝና በቀልድ ነው የሚጠራው። ካልሆነ ደግሞ ስሙን የእግዚአብሔርን ስም በመለወጥ በማዛባት በመቁረጥ በማሳነስ አይደለም እንዲጠፋ የተደረገ። በጣም የሚገርማቸው አሁን በዚህ በሰሙነ ሕማማት ይሄንን የስቅለትን ዕለት እንደ ጉድ ፍራይዴ ብለው ሆሊ ዊክ የትንሣኤውንም ነገር እናስባለን እያሉ በማስታወቂያ ሲለጥፉ ሲናገሩ በየቸርቹ ሁሉ ማለት ነው ታያላችሁ። በጣም የሚያስደንቃችሁ ነገር የኢየሱስ ክርስቶስን ስም እንኳን አታገኙም። አያስደንቅም? የመስቀል ምልክትን እንኳን አታገኙም። ግን በዓሉን ተመልከቱ። እንደ በዓል ብዙ ሰው የሚሰበስቡበት ንግድ የሚካሄድበት ልዩ ልዩ ዓላማ ያለው ስለሆነ ጨርሶም ሊጠፋ ያልቻለ ስለሆነ ከማጥፋት መደባለቅ ማድበስበስ ዋናውን ጉዳይ ምን ማድረግ። ይሄ ለሕማማትና ለትንሣኤ ብቻ አይደለም። ልደት ቢሆን በልደት የኢየሱስ ክርስቶስን ልደት ማዕከል አድርጎ እናየዋለን ዓለምን። የልደት በዓል በምንድን ነው? ልክ የጌታችን መስቀል በቆሻሻ ሊቀብሩት እንደሞከሩት አይሁድ ማለት ነው። በተመሳሳይ ሁኔታ በሕማማት ዋናው ማዕከል የጌታችን የኢየሱስ ክርስቶስ መከራ ነው። ሕማማቱን፣ ስቅለቱን፣ ሞቱን ነው የምናስበው፣ ሌላ ነገር አይደለም። እንዴት ስሙ ሳይነሳ ተመልከቱ፣ ስለሱ ሳይነገር ሳይሰበክ እንዴት ሊሆን ይችላል? እና ቤተክርስቲያናችንን እንድናደንቅ፣ እንድናመሰግን፣ እንድንወዳት፣ እንድንረዳት ነው ዋናው መልእክት። አሁን በክርስትናው ዓለም እንኳን በክርስትና ስም ሰው ወዴት ፈቀቅ እንዳለ ማወቅ አለብን። ኢየሱስ ክርስቶስን ማዕከል ያደረገ ነገር አናይም ለማለት ነው። ልደቱ እየታሰበ፣ ጥምቀቱ እየታሰበ፣ ሕማማቱ እየታሰበ፣ ስቅለቱ ሞቱ እየታሰበ፣ ትንሣኤው እየታሰበ ነገረ ክርስቶስ የሌለበት ሆኖ እናያለን ማለት ነው። ሁሉ ገበያ፣ ሁሉ ስጦታ፣ ሁሉ መብል፣ ሁሉ መጠጥ አይደለም፣ ሁሉ ስብሰባ፣ ሌላ ጉዳይ፣ ሌላ ዓላማ ወይ የራስ አጀንዳ ሆኖ እንመለከታለን። እና እንዲህ ያለው ዘመናዊ ምንፍቅና ማለት ነው ወደ ህሊናችን እንዳይጠጋጋ ቤተክርስቲያን ስርዓት ሰርታልናለችና ያንን እያደነቅን እኛም እየተጠነቀቅን መኖር እንዳለብን ማሳሰብ በእውነት ያስፈልጋል። ህሊናችን ከዚያ ከመስቀሉ
እንዳይነሳ አይናችን ከመስቀሉ እንዳይነሳ ሕማማቱን ስቅለቱን ችንካሩን ሞቱን ግርፋቱን የሚያስብ እንዲሆን በተሰራልን ሥርዓት መሰረት ህሊናችንን ልንሰቅለው ይገባል የሚለውን ዋና መልእክትም ማስተላለፍ ያስፈልጋል። ይቆየን የሰማነውን በልቦናችን ጽላት ይጻፍልን ፈጣሪያችን። ይህንን ቀሪዎቹን ዕለታት ደግሞ አምላካችን ያለ ሕማም ያለ ደዌ አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ኢታብአነ እግዚኦ